በወጣት እድሜ ላይ ሳለን ፍቅር የሚለው ቃል በፊልሞች፣ በሙዚቃዎች እና በሶሻል ሚዲያ በሚሰጡን ትርጓሜዎች ሊበከል ይችላል። ብዙ ጊዜ ፍቅርን ከሰማይ የመጣ ድንገተኛ ስሜት፣ በልብ ምት መቸኮል ወይም በደስታ መብረር አድርገን ብቻ እንስለዋለን። ነገር ግን እውነተኛ ፍቅር ከዚህ በጣም የጠለቀ ነው። እውነተኛ ፍቅር ምን ማለት እንደሆነ ለማወቅ ከዚህ በታች ያሉ 3 እውነታዎችን መረዳት ያስፈልጋል። አንደኛ፣ ፍቅር ስሜት ብቻ ሳይሆን ውሳኔ ነው። የመጀመሪያው መሳሳብና ስሜት ወይም ኢንፋቹዌሽን በጊዜ ብዛት ሊቀዘቅዝ ይችላል። እውነተኛ ፍቅር ግን ስሜቱ በሚቀዘቅዝበት ቀንም ቢሆን አብሮ ለመቀጠል፣ ለመደጋገፍና አብሮ ለማደግ የሚደረግ የዕለት ተዕለት ምርጫና ውሳኔ ነው። ሁለተኛ፣ ፍቅር ራስን መለወጥ ሳይሆን አብሮ ማደግ ነው። ፍቅር ማለት ሌላውን ሰው ለማስደሰት ተብሎ ማንነትን ማጣት ማለት አይደለም። ትክክለኛ ፍቅር የራስን እሴት፣ ህልምና መስመር እንድትጠብቅ ያበረታታል። አንተም በምላሹ የዚያን ሰው ማንነት ሳትቀይር እንዳለ ተቀብለህ ለበጎ ለውጥ የምታግዝበት መድረክ ነው። ሶስተኛ፣ ፍቅር በትዕግስትና በክብር ይገነባል። እውነተኛ ፍቅር የሌላውን ሰው ነፃነትና ምርጫ ያከብራል። በውስጡም የሚከተሉትን 3 ወሳኝ ነገሮች ይይዛል። አንደኛ፣ መከባበር። በሀሳብ ልዩነት እንኳ ሳይሳደቡና ሳይነናቁ መነጋገር መቻል። ሁለተኛ፣ ግልጽነት። ስሜትንና ፍርሃትን ሳይደብቁ በግልጽ መጋራት። ሶስተኛ፣ ትዕግስት። የሰውን ደካማ ጎን ተረድቶ አብሮ ለማረም መታገስ። ወጣቶች ሆይ፣ ፍቅርን በችኮላና በስሜታዊነት አትፈልጉት። በመጀመሪያ ራሳችሁን ውደዱ፣ እወቁ፣ እናም አክብሩ። ራሳችሁን የማያከብር ሰው ሌላውን ሰው ፍቅር በትክክለኛ መንገድ ለመቀበል ሆነ መስጠት አይችልም። እውነተኛ ፍቅር ሕይወታችሁን የሚያጨናንቅ ሳይሆን ሰላምና ብርታት የሚሰጣችሁ መሆን አለበት። ውድ ተከታዮች፣ ምንጊዜም ወደፊት ብቻ የሚለውን ሰብስክራይብ ያድርጉ። ሁሌም አብሮነታችሁ ይቀጥል። ሰላም አዳር።